ማንኛውም ምድር ላይ ያለ ትልቅ ሰው ወይም ትልቅ ደረጃ ላይ የደረሰ ሰው የጀመርኩት ከትልቅ ነገር ነው ብሎ በሙሉ አፉ መናገር አቅም አለው ብዬ እኔ አላስብም። ሁሉም ሰው የሆነን ነገር ሲጀምር የሚጀምረው ከትንሽ ነገር ነው። ከትንሽ ነገር ተነስቶ እያደገ እያደገ ትልቅ ደረጃ ላይ ይደርሳል እና ስኬት የሚጀምረው ከትንሽ ነገር ነው። እኔም አሁን ላይ ያለሁበት ሌቭል ላይ የደረስኩት ትንሽ የሚሆን ትልቅ ከትንሽ ነገር ጀምሬ ነው። ብዙ ሰዎች መጀመር የሚፈልጉት ከትልቅ ነገር የሆንና ትንንሹን ነገሮች ይንቋቸዋል። በዛም ትልቅ የሚባለው ሌቭል ላይ መድረስ ያቅታቸዋል። ሰው ይሄን ችግር ለመቅረፍ የሚያስፈልጉንን ስቴፖች አንድ በአንድ እየተመለከትናቸው እንሄዳለን። ሰው አደራ ማለት የምፈልገው የምናያቸውን ነገሮች በጠቅላላ መመዝገብ ብቻ፣ ማሰብ ብቻ፣ መገረም ብቻ በቂ ነው ብዬ አላስብም። እያንዳንዷን ነገር በተግባር ብናደርጋቸው የተሻለ ነው ብዬ አስባለሁ። የመጀመሪያው ማንኛውም ሰው ትዳር እንደያዘ ዛሬ ከሚስቱ ጋር ቢተኛ በነጋታው ልጅ አምጪ ማለት አይችልም። ማንኛውም ሰው እንዴት ይሆናል? ምክንያቱም ልጅ የሚገኘው በፕሮሰስ ውስጥ ነው። ልጅ የሚገኘው በዘጠኝ ወራት ውስጥ ነው። በዘጠኝ ወራት ልጅ ይወለዳል። ልጁም ተወልዶ በአንዴ አውራ መባል አይችልም። ምክንያቱም ሂደት ስላለው የራሱ የሆነ ፕሮሰስ አለው፣ የራሱ የሆነ አካሄድ አለው። ምንም ነገር የራሱ ቋንቋ አለው። ሰው በዛ ቋንቋ መሄድ የምንችል ከሆነ ወይም በዛ ቋንቋ የምንነጋገር ከሆነ እየተግባባን ነገሮች እያደጉልን ይሄዳሉ እና እኛ ስራ ስንጀምር ዛሬ ጀምረ ነው ዛሬውን ውጤቱን እንየው ማለት አንችልም። ዛሬ የዘራ ነው ነገ፣ ነገ የዘራ ነው ከነገ ወዲያ እያበበ እያበበ ይሄዳል። ሰው ሀያት በተከሉት ዛፍ ልጅየው በማማረር ሀያትየው ይህን ዛፍ መች ተከልከው መች ሊያድግ ነው እያለ ሁልጊዜ ሀያቱ ላይ አባቱ ላይ ኮምፕሌን ያቀርባል። ሀያትየው በተከሉት ዛፍ የልጅ ልጅ ይጠለልበታል፣ ፎቶ ይነሳበታል፣ እንዲሁም ሌሎች ሌሎች ነገሮችን ይሰራበታል። ይህ የሆነበት ምክንያት ሀያትየው በዘሩት፣ ሀያትየው ባጨዱት፣ ሀያትየው በተከሉት ዛፍ ምክንያት አባት ይጠቀማል፣ ልጅ ይጠቀማል፣ የልጅ ልጅ ይጠቀማል። ሰው ይሄ ሁሉ ነገር የሚደረገው በፕሮሰስ ውስጥ ነው። እኛም የምናደርጋቸውን እያንዳንዷን ነገሮች የራሱ የሆነ ፕሮሰስ አለው። አሁን ውጤት አላየህም ማለት ነገሩ የለም ማለት አይደለም። ነገሩ የሚከሰተው በሂደት ውስጥ ነው። ይህን የማወራው ለአባባል ወይም ይሄ ለማስገረም አይደለም። የእውነት እኔ ህይወት ላይ ያየሁት ነገር ስለሆነ ነው። እንዴት ከተባለ ስራዬን ስጀምር በአንድ ጊዜ 20 ክላይንት አልመጣልኝም፣ 20 ከስተመር አልመጣልኝም። እኔ ጋር የመጣው አንድ ከስተመር ነው። ከዛ ሁለት እያለ የምሰራቸውን ስራዎች ሲያዩ እየወደዱት ለጓደኞቻቸው፣ ለቤተሰቦቻቸው እሱ ነው የሰራኝ ጎበዝ ነው ጥቆማ እየሰጡልኝ ነው። ከጊዜ በኋላ 20ም 30ም አልፎ እስከ 70ም ከስተመር በቀን የምናስተናግድበት ሁኔታ የተፈጠረው። እኛም የምንጀምረው ያለንበትም እዚህም የምናስበው ስራ የሚጀምረው ከትንሽ ነገር ነው። ፕሮሰሱን አናብዛው። በቃ ኮምፕሊኬትድ አናደርገው። ባለን ነገር እንጀምር። ባለው ያልጀመረ ቢኖረውም አይሰራም እንደሚባለው የግዴታ አሁን በያዝነው፣ አሁን ባሰብነው፣ አሁን በጨበጥነው ነገር ለመንቀሳቀስ እንሞክር። ምንድን ነው የሚባለው? መስራት የምትፈልገውን እስክትሰራ ድረስ አሁን የምትሰራውን ስራ ውደደው ይባላል። ይህ ሲብራራ አንድ ሰው የሚፈልገው ትልቅ ኮንትራክተር መሆን ሊሆን ይችላል። በኮንትራክት ሂደት ውስጥ እየተማረ ኮንትራክተርነቱን ለማጠናቀቅ ገንዘብ ሊያስፈልገው ይችላል። ሰው ያችን ገንዘብ በሌላ ስራ ሊያገኛት ይችላል። ለምሳሌ በቀን አስተናጋጅ ሆኖ ሊሰራ ይችላል። በዚህ ሂደት አልፈው የተመረቁ አልፎ ትልቅ ደረጃ ላይ የደረሱ ብዙ ሰዎች አሉ። ሰው የምትፈልገውን እስክትሰራ ድረስ የያዝከውን ስራ ውደደው ማለት ይሄ ነው። ያንተ ግብ ጋር የሚያደርስህ ትንንሽ ነገሮች ናቸው፣ ትንንሽ ድንጋዮች ናቸው። እነዛ ድንጋዮች ተጠራቅመው ነው ያ የሚያምር ቤት፣ ያ ሰው የሚገረምበት፣ ያ ሰዎች ይሄ እኮ የኛ ነው፣ ይሄ እኮ የከሌ ነው ብለው የሚያደንቁትን አይነት የሚያምር ነገር የምታገኘው ከትንሽዬ ነገሮች ተነስተ ነው። ሌላው ሁለተኛ የሚሆነው ውጭ ሀገር እንደሄድን አይደለም ገንዘብ የምንሰራው። የሆነ ሰው አሜሪካ ሊሆን ይችላል፣ ዱባይ ሊሆን ይችላል፣ እንዲሁም ሌሎች ሳውዲ ሊሆን ይችላል። እንደሄደ አይደለም ገንዘብ የሚሰራው።
በጣም ብዙ መከራዎችን አልፎ ነው ገንዘብ የሚሰራው። ምናልባት ቤተሰብ ኢትዮጵያ ሆኖ እንዲያርጉልኝ አሁን እኮ ውጭ ሄደሃል የሚል አስተያየት ሊሰጥ ይችላል። አትፍረድ፣ እኔ አልፈርድም። በአጋጣሚ ሆኖ በስራ ምክንያት ያው ውጭ የመሄድ እድሉ ስለነበረኝ እዛ እንዴት ገንዘብ እንደሚያገኙ እንዴት እንደሚለፉ የተወሰነ ደረጃ አይቻለሁ እና አፕሪሼት በጣም ነው ማድረጋቸው ውጭ ሀገር ያሉትን ወንዶችም ሴቶችም። ያችን ገንዘብ ለማግኘት የሚሄዱበት ፕሮሰስ ቀላል የሚባል ፕሮሰስ አይደለም። ቤተሰብ እዚህ አንደርስታንድ ላይ ያደርገው ይችላል፣ ግን ምኑኝ በጣም ጀግኖች፣ በጣም 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 ህይወታቸውን መስዋዕት እስከ ማድረግ ድረስ የሚደርሱ ስፔሻሊ ለለውጥ ብዙ ጀግኖች ሰዎች አሉ። እንዲህ ነው ብዬ መጥራት አልችልም። በጣም ብዙ ናቸው። ሰው እዛ ሀገር እንደሄዱ አይደለም እነዛ ሰዎች ገንዘብ የሚሰሩት። እዛ ሀገር ሄደው በተለማማጅ ይገባሉ። እንዲሁ በሰውም ሊጎዱ ይችላሉ። ይጠቅማችኋለሁ ኑ እኔ ጋ ብለው የሆነ ሰው ሊጠቀምባቸው ይችላል። እንደዚሁ የራሴ በሚሉት ሰው ሊጎዱ ይችላሉ። እነዚህ ሁሉ መከራዎች አልፎ ነው አሁን የሆነ ደስ የሚል የሚታይ ነገር እንኳን እዚህ ደረሰለት እንኳንም ሆነለት የምንለውን ውጤት የሚያገኙት ፕሮሰስ አልፈው ነው። ግን እንዴት ጀመሩ ካልከኝ ከትንሽዬ ነገር ነው። በምን ጀመሩት? እስኪ እንደው ትንሽዬ ስትል ምንድን ነው? ፓስፖርት ከማውጣት ነው የጀመሩት። ፓስፖርት አውጥቶ ለቪዛ ከመክፈል ጀምሮ በታክሲ ሄዶ ፕሮሰሱን ከመጠየቅ ከምን ደረሰልኝ ጉዳይ፣ ስራ ተገኘልኝ ወይ፣ ከስንት ጊዜ በኋላ ሊሄድ ይችላለሁ። እነዚህም ፕሮሰሶች የሚያልፉት በቃ በብር ከሀምሳ ታክሲ ሊሄዱ ይችላሉ፣ በ10 ብር ታክሲ ሊሄዱ ይችላሉ። ኢዲፔንድ ብቻ የሚጀምሩት ግን ከትንሽ ነው። ህልማቸው ግን የት ነው? አሜሪካ ሊሆን ይችላል እንዳልኩት፣ ኳታር ሊሆን ይችላል፣ ኤኒ ካንትሪ ሊሆን ይችላል። ያ ህልማቸው ነው። ህልማቸውን የጀመሩት ግን ፓስፖርት ከማውጣት ነው። ፓስፖርት ከማውጣት የተጀመረ ህልም አድጎ ህንፃ እስከ መስራት፣ ሪል ስቴቶችን እስከ መገንባት፣ በስሩ እጅግ በጣም ብዙ ሰዎችን በማቀፍ በመርዳት በማሰራት ጉዳዩ ሊጠናቀቅ ይችላል። ይህ መነሻው ምንድን ነው? ትንሽ ነገር ነው። ሰው ኤቭሪዴይ ትንሽ የምትለዋን ነገር እንደ ትንሽ ማየት ጥሩ ነው ብዬ አላስብም። ጥሩ አይደለም አጠቃላይ። ሌላ ሶስተኛው ነጥብ የሚሆነው ዩኒቨርሲቲ እንደገባን አይደለም ሁላችንም ግራጁዌት አድርገን የምንወጣው። ዩኒቨርሲቲ መግባታችን ለግራጁዌሽን ጋራንቲ ሊሆነን አይችሉም። በዛ ፕሮሰስ ውስጥ ማለፋችን ብቻ ነው ጋራንቲ የሚሆነን። ምክንያቱም ዩኒቨርሲቲ ማንም ሊገባ ይችላል። ሳይመረቅ ተጭሮ ብዙ ሰዎች ከዩኒቨርሲቲው ይሰናበታሉ። ይህ ማለት ግን ዩኒቨርሲቲ ገብቼ ነበር አልተመረኩም ማለት አይችሉም። ዩኒቨርሲቲ ገብቼ ነበር አልተማርኩም ነው ማለት የሚችሉት። አልተመረኩምና አልተማርኩም በጣም የተለያዩ ነገሮች ናቸው። በፕሮሰስ ውስጥ የሚያልፉ ከሆነ ግን ዩኒቨርሲቲ ግራጁዌት አድርገው ስራም ይዘው ቤተሰቦቻቸውን እስከ መርዳት ይደርሳሉ። መቼ ነው የሚመረቁት? አፍተር 5 ይርስ፣ ከ5 ዓመት በኋላ ነው ዩኒቨርሲቲ ውስጥ ግራጁዌት የሚያደርጉት። የማዕረግ ሊሆኑ ይችላሉ፣ እንደዚሁም ተሸላሚ ሊሆኑ ይችላሉ፣ በነጥብም ከፍ ያለ ውጤት ያመጡም ሊሆኑ ይችላሉ። ይህን የሚያደርጉት ግን በፕሮሰስ ነው። ከምን ጀምረው ካልከኝ ዩኒቨርሲቲ ከመሄድ ጀምረው። ዩኒቨርሲቲ እንዴት ነው የሄዱት? በአንድ አውቶቡስ። አውቶቡስ ስንት ነው? የአውቶቡስ 700 ብር ወይ 500 ብር። በዛሽ ገንዘብ ዩኒቨርሲቲ ድረስ ሄደው ራሳቸውን ለዛ ነገር መስዋዕት አድርገው ዴዲኬትድ ሆነው ኮንሲስተንሲ ኖሯቸው ግራጁዌት ያደርጋሉ። ግራጁዌት ሲያደርጉ ሁሉም ሰው ደስ ይለዋል። ከዩኒቨርሲቲ በኋላ የሆነ ሰው ግራጁዌት ያደርጋል። ግራጁዌት ካደረገ በኋላ ሰዎች የቅርብም የሆኑ የሩቁም የሆኑ የደስታ ስሜታቸውን ይገልጹለታል። ለዛ ሰው ስጦታም ሊሰጠው ይችላል። ይህ የሚሆነው ግን ይህ ልጅ ኮንሲስተንሲ ኖሮት ዩኒቨርሲቲን ለ5 ዓመት ተምሮ በዛ ፕሮሰስ ውስጥ ሲያልፍ የመመረቂያ ጊዜው ይደርስና ያኔ ይመረቃል። ያው ሳያሾፉ የሚመረቁ የሉም ማለት አይደለም። ነገር ግን አሹፈው የሚመረቁ ሰዎች እና የእውነት ትምህርቱን ተምረው የሚመረቁ ሰዎች ያላቸው ዋጋ አንድ ነው ቢባል በፍጹም አንድ ሊሆን አይችልም። ምክንያቱም እነዛ አካላቸውን ብቻ አይደለም ዩኒቨርሲቲ የወሰዱት፣ ጊዜያቸውን ብቻ አይደለም ዩኒቨርሲቲ የወሰዱት፣ አቴንሽናቸውንም ትኩረታቸውንም እያንዳንዱ አስተሳሰባቸውን ኢነርጂያቸውን በጠቅላላ የሰጡት ለትምህርቱ ስለነበር በዛ ሂደት ውስጥ የሚያገኙት ውጤት የተለየ ነው የሚሆነው። ምክንያቱም ፈተና እኩል ብናስቀምጥላቸው ዩኒቨርሲቲ አካሉ ብቻ ለሄደና የእውነት ደግሞ አእምሮ እዛ ቦታ ላይ ላለ ሰው
ፈተና እኩል ቢሰጥ ጥሩ ውጤት የሚያመጣው ኦፍኮርስ ዩኒቨርሲቲ ላይ በስነ ስርዓት ትምህርቱን ተምሮ የእውነት ለመመረቅ ቀጥሎ ራሱን አልፎ ቤተሰቡን ለመጥቀም የሚሄደው ሰው ፈተናውን በአንደኝነት ያጠናቅቃል ብዬ አስባለሁ። ያ ተማሪው ወይንም አካሉን ብቻ ይዘው የሄደው ተማሪ ዋጋ የለውም እያልኩኝ አይደለም። እሱ ልክ እንደዚሁ በሌላ መስመር ህይወትን ያሸንፋታል። ህይወትን አንደኛ የሚሆንባት የራሱ የሆነ ሰብጀክት አለው። ቀጣይ የሚሆነው ምንድን ነው? ዘርህን የዘራኸው ዕለት አይደለም ፍሬውን የምትበላው። ፍሬውን የምትበላው በፕሮሰስ ነው፣ በሂደት ነው፣ በወራቶች ነው፣ በቀናቶች ነው። ዝናብና ብርዶችን ካለፈ በኋላ ነው። ለምሳሌ የዘራኸው የአቮካዶ ዘር ከሆነ የአቮካዶ ዘር የሚደርሰው ወይ በወር ሊሆን ይችላል፣ ወይ በ3 ወር ሊሆን ይችላል፣ ወይ በ5 ወር ሊሆን ይችላል። 5 ወር ሙሉ ግን ምንም አይነት የአቮካዶን ፍሬውን ሳታይ ውሃ ማጠጣት አለብን፣ መንከባከብ አለብን። ከእንስሶች፣ ከሰዎች፣ ከብዙ ነገሮች የአቮካዶ ዘሯን መጠበቅ መቻል አለብን። ለምን አልጠነከረማ? ገና ፍሬ አልሰጠህም። ገና የሚፈለገውን ውጤት ስላላመጣ አቮካዶ በአይነ ቁራኛ ልትከታተለው ይገባል። ህልምህና ስራ ልክ እንደዚሁ ነው። ስራ በእግሩ ሳይቆም አንተ ሌላ ቦታ ላይ ብትሄድበት አንተም ትወድቃለህ፣ ስራውም ይወድቃል። ስራው ግን ፍሬውን እስኪሰጥ፣ ስራው የእውነት አንተን እስኪመግብ፣ አንተን እስኪጠግን ድረስ ትኩረትህን አቴንሽንህን ልትሰጠው ይገባል። ከጓደኛ መጠበቅ አለብህ። ስራው እና እንሂድ ስል ጓደኛ አይ ስራ አለብኝ ማለት አለብህ። ከቤተሰብ ሊደወልልህ ይችላል። እስፔሻሊ ደግሞ ኢመርጀንሲ ድንገተኛ ላልሆነ ነገር ሲደወልልህ ቆይ ማለት መቻል አለብህ። አይ ስራ አለብኝ። እንደዚሁም ደግሞ ከሌሎች ነገሮች መጠበቅ መቻል አለብህ። የመንጣ ሰው ሁሉ በአንተ ስራ ላይ የፈለገውን ሀሳብ እንዲሰጥ የማድረግ ስልጣን አንተ ጋር አለ፣ እንዳይሰጥም የማድረግ ስልጣን አንተ ጋር አለ። የምሰራው ስራ ፍሬውን ገና አላየሁትም፣ ፍሬውን እስካይ ድረስ ታገሱኝ፣ እስከዛ ግን ምንም ሀሳብ አትስጡ። ሰው ገበሬው የአቮካዶን ዘር አንዲት ፍሬ ሳያይ ውሃ ያጠጣል። ዛሬ ነገም ውሃ ያጠጣል፣ ከነገ ወዲያም ውሃ ያጠጣል። ሰዎች መጥተው ምንድን ነው ቆይ በባዶ ሜዳ አንተ እንደዚህ የምታደርገው ለምንድን ነው አፈሩ ላይ ውሃ የምታፈሰው ቢሉት እሱ የዘራውን ስለሚያውቅ አይ የአቮካዶ ዘር ስለዘራው ፍሬውን እስኪሰጠኝ ድረስ ውሃ መስጠት አለብኝ፣ አሁን ጊዜው ውሃ የማጠጣት ነው ብሎ ሊመልስ ይችላል። ያላዩት ሰዎች ግን የት አለ ብለው ሊከራከሩት ይችላሉ። እሱ ግን ያውቀዋል። ለምን ያምናላ? ራሱ ነው ያደረገው። አንተም ስራን ምንም አይነት ፍሬውን ሳታይ ሰዎች ለምን ትለፋለህ? ለምን ትደክማለህ? ለምን በዚህ ያክል ደረጃ መስዋዕት ትከፍላለህ? ሊሉ ይችላሉ። ዓላማህን፣ እልምህን፣ ጎልህን የት መድረስ እንደምትፈልግ የምታውቀው አንተ ስለሆንክ ግዴላችሁ ታገሱኝ፣ ፍሬን እስኪሰጠኝ ድረስ እኔ የዘራሁትን አውቃለሁ፣ እኔ የጀመርኩትን አውቃለሁ ብለህ ውሃ ማጠጣትህን መቀጠል መቻል አለብህ። በዚህም ሂደት ፍሬውን ትበላለህ። የመጨረሻው የሚሆነው ምንድን ነው? ማንም ሰው ጂም ቤት እንደገባ የመጀመሪያ ዕለት 30 ኪሎ ላንሳ ቢል አጥንቱ ወይ እሱ ተሰብሮ ሊወጣ ይችላል ከጂም ቤት። ይህ የሚሆንበት ምክንያት ልምድ ስለሌለው ነው። ሁሉም ሰው የትላንትና ውጤት ነው። ሁሉም ሰው የልምድ ውጤት ነው። ሁሉም ሰው በፕሮሰስ ውስጥ ያለፈበት ይሄ ምንድነው ፕሮሰስ ውስጥ አልፎ ነው አሁን ያለበት ሌብል ላይ የሚደርሰው። ጂም ቤት ማንኛውም ሰው ሲገባ የመጀመሪያ ምንድን ነው እኔ አሁን ትዝ ይለኛል ጂም ቤት ስገባ የመጀመሪያ ያነሳሁት ኪሎ 15 ኪሎ ነበር። ስፔሻሊ ደግሞ ለደረት 15 ኪሎ በጣም ከብዶኝ ታግሎኝ ነበሩ እና በነጋታው የደረሰብኝ የስትራፖ ብዛት፣ የደረሰብኝ የመስል መሸማቀቅ፣ በጣም ብዙ መከራዎች እንደውም ጂም ቤት ልቅር እንዴ እስክል ድረስ ነበረ ትንሽ ያስጨነቀኝ። ያ የሆነበት ምክንያት ግን ምንድነው ኤክስፒሪየንስድ ፉል ስላልሆንኩኝ ነው። ፕላስ ከሚያውቅ ሰው ጋር አልነበረም ጂም ቤት ውስጥ የገባሁት። አንዳንድ ስራዎችን እኛ በድፍረት ብንገባባቸው ጥሩ ቢሆን ነገር ግን ወይ ሰርቶት የሚያውቅ ሰው ማየት አለብን፣ ወይ ሰርቶ ከሚያውቅ ሰው ምክር ሀሳቡን መጠየቅ አለብን። ዝም ብለን ብንገባ ስራውን እኮ ልንሰራው እንችላለን። የት ጋር እንደምንወድቅ አናውቀው። እኔ 15 ኪሎን ጂም ቤት ገብቼ ስገፋ ነገ እንደሚያመኝ እኔ አላወኩም፣ ልምዱ ስላልነበረኝ። ልምዱ የነበረው ሰው ግን አብሮ ቢሆን ኖሮ ታውቀን ሰው ነገ ስትራፖ እንዳያስቸግር ዛሬ በዚች
ትንሽዬ ብረት ስራ የሚል ሀሳብ ይሰጠኝ ነበር። እኔም ሰማ ነበር። ስራም ላይ ልክ እንደዚሁ ነው። ቀድሞን የሄደ ሰው አንዳንድ ነገሮችን ያውቃል። ከኛ በተሻለ ሰው ያውቃል። ከኛ በተሻለ ስለ እቃዎች ጥሩ ጥሩ መረጃዎች ሊኖረው ይችላል። ከኛ በተሻለ ህጉና ደንቡን ሊያውቀው ይችላል። እያንዳንዷን ሰራተኛ እንዴት እንደሚቀጠር መረጃው ልምዱ ስለሚኖረው ከሱ ብንጠይቅ ብንሰማ መልካም ይመስለኛል። እና ግን ፋይናሊ አሁን በ50ም ልገፋ እችላለሁ ደረት፣ አንዳንዴም አልፎም 80 ልገፋ እችላለሁ። ይሄን ግን ይህንን የመሰለ ውጤት ይህንን የመሰለ ጥንካሬ ያገኘሁት ደግሞ ደጋግሞ እዛ ጂም ቤት ውስጥ በመሄድ ነው። የመጀመሪያ ቀን አመመኝ ብዬ ብቀር ኖሮ የእውነት አሁን ያለውን አቤል አሁን ያለውን ጉልበቴን ላላገኘው እችላለሁ። ሁላችንም ስራ ጀምረን ከበደኝ ብለን ብናቆመው ኖሮ አሁን ያለንበት ውጤት ላይ እንደርሳለን ብዬ እኔ አላስብም። ተስፋ ሳንቆርጥ እያንዳንዷን ቀን በትዕግስት በጽናት አልፈናት ነው አሁን ላይ የደረስነው እንጂ ስራውን ያን ያቆመነው ቢሆንማ ሰው ራሱ እንደ ሰው ላይመለከተን ይችላል። ሰው ራሱ ከሰው በታች ሊመለከተን ይችላል። ሰው ተስፋ ባለመቁረጥ በሂደት ውስጥ በድግግሞሽ ውስጥ በዋናነት ከትንሽ ከመጀመር ውስጥ ተነስተን ትልቅ የሚባል ደረጃ ላይ እንደርሳለን። መድረሳችን አይቀርም፣ ግድ ነው። አሁን ያለብህ ድካም፣ አሁን ያለብህ ጭንቀት፣ አሁን ያለብህ ምንድን ነው ውጣ ውረድ፣ እመነኝ አይቆይም። እንደዚህ መቀየሩ አይቀርም። የመቀየራ ቀኗ ሲደርስ ብትፈልገውም ባትፈልገው ይቀየራል። ሰው ይህን ያክል አብረኸኝ ከተጓዝክ የተሻለ አስተሳሰብ፣ የተሻለ ህይወት፣ የተሻለ ማንነት የሚል የቴሌግራም ግሩፕ ቻናል ከፍቻለሁ። እዛ ላይ በተለየ መልኩ ከኦዲየንሶች ጋር ሀሳብና ጥያቄዎችን የምናንሸራሽርበት ግሩፕ መድረክ አለ። ዲስክሪፕሽን ላይ ይኖራል። ኮፒ ሊንክ በማድረግ ሊንኳን በመጫን እዛች ጆይን ማድረግ ትችላለን። ስለቆየኝ አመሰግናለሁ። እንገናኛለን።